ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ የምናየው እንግዲህ ኢትዮጵያ ውስጥ የሚከፍል የቲክቶክ አካውንት የትኛው ነው የሚለውን እናያለን። አብዛኞቻችን ቲክቶክ ላይ ቪዲዮዎችን ፖስት በማድረግ እንዲሁም ደግሞ ላይቭ እና የተለያዩ ስራዎችን በመስራት ገንዘብ ማግኘት የሚቻልበት መንገድ እንዳለ እናውቃለን። ነገር ግን የትኛው የቲክቶክ አካውንት እንደሚከፍል ግልጽ አይደለንም። አሁንም እየተጠቀምንበት ያለ ነው ቲክቶክ አካውንት ይከፍላል ወይስ አይከፍልም የሚለውን እያንዳንዳችን ማየት እንችላለን ማለት ነው። ለምሳሌ እኔ የምጠቀምበት የቲክቶክ አካውንት ወይም እኔ የከፈትኩትኝ የቲክቶክ አካውንት ይከፍላል ወይስ አይከፍልም? ገንዘብ መስራት እችላለሁ ወይስ አልችልም? ስከፍትስ ትክክለኛ የሆነ ብራንድ ቲክቶክ አካውንት ነው ያለኝ ወይስ ደግሞ ትክክለኛ ያልሆነ ሎካል ቲክቶክ አካውንት ነው ያለኝ የሚለውን እናያለን ማለት ነው። የምንጠቀምበትን የቲክቶክ አካውንት እንዴት ማረጋገጥ እንደምንችል አሳያችኋለሁ ማለት ነው። ስለዚህ ሁላችንም የየራሳችን አካውንት ቴስት ማድረግ እንችላለን። ከዛ በኋላ ያው ገንዘብ መስራት የሚችል አካውንት ከሆነ ስራዎችን መስራት እንችላለን። እንዴት እንደምንሰራ ደግሞ ቀጣይ ያሳያችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ቦታ ላይ ያስቀምጣችሁኝ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። መጀመሪያ አካውንታችን ገንዘብ ይሰራል ወይስ አይሰራም የሚለውን ለማረጋገጥ ቲክቶክ ላይ እንገባለን። ቲክቶክ ከገባን በኋላ እዚች ጋር እንደምትመለከቱት ታች ፕሮፋይል ይላል። የራሳችን ፕሮፋይል ቼክ እናደርጋለን ማለት ነው። ፕሮፋይልን ከገባን በኋላ እዚህ ጋር 3 ሰረዞች አሉ። እንግዲህ በዋናነት በሁለት መንገድ ልናየው እንችላለን። አንደኛ ቲክቶክ ስቱዲዮ የሚለውን እዚህ ጋር ክሊክ አድርገን ቀጥታ ማየት እንችላለን። ሁለተኛ ደግሞ የአብዛኞቻችን ሊመጣላችሁ የሚችል ይህ ካልመጣ እዚህ ጋር 3 ሰረዞች አሉ። እነዚህን 3 ሰረዞች ክሊክ እናደርጋለን። በመቀጠልም እዚህ ጋር እንደምትመለከቱት የተዘረዘሩ ነገሮች አሉ። ከነዚህ መካከል ቲክቶክ ስቱዲዮ የሚለውን እንከፍታለን። ቲክቶክ ስቱዲዮን በምንከፍትበት ጊዜ እንደምትመለከቱት እዚህ ጋር የተደረደሩ ነገሮች አሉ። አሁን ትክክለኛ የቲክቶክ አካውንት የትኛው ነው ካላችሁኝ፣ ትክክለኛው የቲክቶክ አካውንት ሊያመጣላችሁ የሚችል ወይም ገንዘብ የሚከፍል የቲክቶክ አካውንት ሊያመጣላችሁ የሚችሉ አንደኛ ላይቭ ኢንሴንቲቭ ፕሮግራም ሚላለው እዚህ ጋር እንደምትመለከቱት፣ ሁለተኛው ሰርቪስ ፕላስ አለው፣ ሶስተኛው ክሬት ሪዋርድ ፕሮግራምስ አለው፣ አራተኛው ደግሞ ሰብስክሪፕሽን የሚል አለ፣ አምስተኛው ወርክ ዊዝ አርቲስት የሚል አለ፣ እንዲሁም ደግሞ ላይቭ ሪዋርድ እና ቲክቶክ ሾፕስ የሚሉ እነዚህ 7ቱ ቁጭ ብለው ካገኛችኋቸው ከናንተ አካውንት ላይ ወይም ከናንተ ፕሮፋይል ላይ በትክክል እነዚህ ነገሮች ካሉ የናንተ ቲክቶክ አካውንት ገንዘብ የሚከፍልና ብራንድ ቲክቶክ አካውንት ነው ማለት ነው። በጥንቃቄ መጠቀም አለባችሁ። የምትለቋቸውን ቪዲዮዎች፣ የምትሰሯቸውን ስራዎችን እያንዳንዱን የቲክቶክን ሕግ ያከበሩ መሆን አለባቸው። ስለዚህ ጥንቃቄ አድርጉ። ይህ ቲክቶክ አካውንት ገንዘብ የሚከፍል ወይም ደግሞ ገንዘብ ሊሰራበት የሚችል ኢንተርናሽናል የቲክቶክን ሕግ የተከተለ ብራንድ የሆነ የቲክቶክ አካውንት ስለሆነ እናንተ 7 ነገሮችን በትክክል ተዘርዝረው ካገኛችሁ ትክክለኛ የቲክቶክ አካውንት ነው ማለት ነው። በጥንቃቄ ተጠቀሙበት። እርግጠኛ ነኝ በዚህ አካውንታችሁ ደግሞ ስራ መስራት ትችላላችሁ። ስለዚህ በትክክል ይሄን አካውንት ገንዘብ የሚሰራ አካውንት መሆኑን የምንለይባቸው መንገዶች ናቸው። ወደታችም እንደዚህ በምታደርጉበት ጊዜ ብዙ መለያ መንገዶች አሉ። ይሄ አካውንት በትክክል ገንዘብ ሊሰራ የሚችል አካውንት ወይም ደግሞ ብራንድ አካውንት እንለዋለን ማለት ነው። ሁለተኛው ደግሞ ገንዘብ የማይሰራ የቲክቶክ አካውንት የትኛው ነው ካላችሁኝ፣ እንደነገርኳችሁ የቲክቶክ አካውንታችሁ ገንዘብ አለመስራቱን የምታረጋግጡበት ወይም ሎካል መሆኑን የምታረጋግጡት እነዚህ 7 ነገሮች ከሌሉ የቲክቶክ አካውንታችሁ ገንዘብ አይሰራም ማለት ነው፣ ወይም ደግሞ ሎካል ነው ማለት ነው። የተከፈተው በሀገር ውስጥ ወይም ቲክቶክ ባላቀፋቸው ሀገሮች ወይም ደግሞ ቲክቶክ ባልፈቀደላቸው ሀገሮች ነው ማለት ነው የተከፈተው። ስለዚህ የቲክቶክ አካውንታችሁ 10,000 እና ከዛ በላይ ፎሎወር ኑሮት እነዚህ ከሌሉት ግን ምንም 10,000 ቀርቶ 1 ሚሊዮን 2 ሚሊዮን 10 ሚሊዮን ፎሎወር ቢኖረውም ገንዘብ ሊሰራ አይችልም ማለት ነው። ምናልባት እድላችሁ ሊሆን የሚችለው ምንድነው ካላችሁኝ፣ የእናንተን ቲክቶክ አካውንት ተጠቅማችሁ ለሌሎች ሰዎች አንዳንድ ማስታወቂያዎችን በመስራት ማስታወቂያ የሰራችሁላቸው ሰዎች ደግሞ እንዲከፍሏችሁ ማድረግ ካልሆነ በስተቀር ሌላ አማራጭ የለውም ማለት ነው። ምናልባት አንዳንድ ስራዎች ሊኖሩ ይችላሉ። ነገር ግን በትክክልም ቲክቶክ ላይ ቪዲዮ በመሸጥ ምናልባት ቪዲዮ መሸጥ ስንል ቪዲዮ በመስራትና ያን ቪዲዮ በሚመለከቱ ሰዎች ቁጥር ገንዘብ እንድትሰሩ ከፈለጋችሁ ግን እነዚህ ቦታዎች ከሌሉ ምንም አይነት ሊያሰራችሁ አይችልም ማለት ነው። እነዚህ 7 ነገሮች እናንተ
ቲክታክ ስቱዲዮ ውስጥ ካሉ አብዛኛው ኢትዮጵያዊ ቲክታከር የሚሰሩበት ክሬት ሪዋርድ ፕሮግራም ነው ማለት ነው። ክሬተር ሪዋርድ ፕሮግራም ላይ አብዛኞቹ ሰዎች ቪዲዮ በመልቀቅ ያ ቪዲዮ እንዲታይላቸው በማድረግ ነው ማለት ነው ገንዘብ የሚያገኙት። እነዚህ 7 ነገሮች እናንተ ቲክታክ ስቱዲዮ ውስጥ ካሉ ወይም እናንተ አካውንት ውስጥ ካሉ በትክክልም አካውንታችሁ ገንዘብ የሚሰራ ስለሆነ 10,000 ፎሎወር መግባት ብቻ ነው የሚጠበቅባችሁ። ከዛ በኋላ ገንዘብ መስራት ትችላላችሁ ማለት ነው። በትክክል በረጅም ቪዲዮ ሰርች አሳያችኋለሁ። ለዛሬ ግን ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ሐሳብ አስተያየት ካላችሁ ኮመንት ቦታ ላይ አስቀምጡልኝ። ጤና ይስጥልን።